የተለያዩ አይነት ሙዚቃ ሊያማክሉ ጥያቄዎችን ዛሬ ከቴሌግራም ቻናላችን ላይ እየለቀምን እንመልሳለን። የመጀመሪያውም የሚለው is there any roadmap to build skill in guitar like a pro? So ፕሮፌሽናል በሆነ መልኩ ጊታር ላይ ጎበዝ ለመሆን መጀመሪያ ማሟላት ያለብን መሰረታዊ የሆኑ ነገሮች አሉ። ለዚህም ሮድማፕ ወይም ደግሞ ፍኖተ ካርታ ያስቀመጥኩት ወይም ደግሞ ያስተካከልኩት ቀድሜ ያዘጋጀሁት ፋይል አለ። እሱን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቴሌግራም ግሩፕ ላይ መግባታችሁ እንዳትረሱ። ጥያቄም ለመጠየቅ የተለያየ አይነት ተጨማሪ መረጃ ለማግኘት የመጀመሪያውም ደረጃ አንድ የሚሆነው መሰረታዊ የሆኑ እውቀቶችን ማወቅ ነው። ማለትም ጠቅላላ የጊታር አንገቱን፣ የተለያዩ አይነት ኦፕን ኮርድ ባርኮዶችን መያዝ ይኖርባቸዋል። ሁሌም ደግሞ የምላችሁ ነገር ቢኖር ሃንድ ፕሌስመንት ነው፣ የእጃችሁ አቀማመጥ። በኋላ ቴክኒክ፣ የተለያየ ቴክኒክ ስትማሩ የራሱን አይነት አስተዋጽኦ ያደርግላቸዋል። ሶስተኛው ደግሞ እያንዳንዱ ልምምድ በሜትሮኖም ነው መሆን ያለበት። ፊንገር ኤክሰርሳይዝ በሉት፣ ስኬል ስትወጡ ስትወርዱ፣ ኦፕን ኮርዳችሁን ስትለማመዱ በሜትሮኖም በሆነ ቁጥር እናንተ ስልተምታችሁም ወይም ደግሞ ሪትማችሁን የማስተካከል እድላችሁ እየጨመረ እየገዘፈ ይመጣል። ደረጃ 2 የፍሬት ቦርድ እውቀትና ተግባራዊ ቲዮሪ ነው። ያ ማለትም በፍሬት ቦርዱ ላይ ያሉትን ዋና ዋና ኖቶች፣ ይሄ በፊደሉ የምንጠራቸው ኤቢሲዲ ኢኤፍጂ፣ እነሱ ቦታቸውን በደንብ ማወቅ አለባችሁ። መሸምደድ ሳይሆን እያንዳንዱን ቦታ አስባችሁ ብዙ ተጨንቃችሁ ማግኘት አይጠበቅባችሁ። ሲቀጥል መሰረታዊ የድምፅ ርቀቶችና ኢንተርቫል፣ እነሱ ምን ማለት እንደሆኑ በደንብ ማወቅ ይኖርባችኋል። የተለያዩ አይነት ትራያዶች፣ ኤክስቴንሽኖች፣ የእነሱ ጽንሰ ሀሳብ ሊገባችሁ ይገባል። ቀላል ነገር ነው። ደረጃ 2 ላይም ስኬል ላይ በደንብ አድርጋችሁ የምትሰሩበት ጊዜ ነው። ስኬል ስላችሁ ይሄ የሽምደዳዊ አይነት ስኬል ሳይሆን፣ ለምሳሌ እዚህ ጋር ማይነር ፔንታቶኒክ ስኬል አለ አይደለ? ከወጣው ይኸው አይደለ? ወደ ታች ከሄድኩስ ስለዚህ ቀሪ ፍሬት ቦርድ ላይ ያሉትን ስኬሎች እንዴት ነው የሚደረደሩት፣ እርስ በራሳቸው ያለው ግንኙነት እንዴት ነው ብለው ማወቅ ወደ ቀጣዩ ደረጃ ይወስዳቸዋል። ደረጃ 3 ወደዚህም ደረጃ ከመግባታችሁ በፊት መጀመሪያ ምን አይነት ጊታር ተጫዋች መሆን እንደምትፈልጉ፣ ይበልጥ ምን አይነት ሙዚቃ ላይ ማተኮር እንደምትፈልጉ ለራሳችሁ ግልጽ በሆነ መልኩ ማወቅ መግለጽ ይገባችኋል። ምክንያቱም ጊታር እንደ ሙዚቃ ኢንስትሩመንት በጣም ሰፊ ነው። በጣም ብዙ መስኮች፣ ብዙ የሙዚቃ አይነቶችን መጫወት ትችላላችሁ። ስለዚህ ሁሉንም መጫወት ትችላለሁ ማለት እድሜያችሁን መጨረስ ነው የሚሆነው። ስለዚህ ይበልጥ ከእናንተ ጋር ሊሄድ የሚችል ወይ አኩስቲክ ሊሆን ይችላል፣ ወይ ኤሌክትሪክ ሊሆን ይችላል። ሞር ደግሞ ወደ ክላሲካልም ልትሄዱ ትችላላችሁ፣ ወደ ፖፕ፣ ወደ አርኤንቢ፣ ወደ ተለያዩ አይነት ቦታ ልትሄዱ ትችላላችሁ። ስለዚህ እሱን መጀመሪያ ያስቀድማችሁ ግልጽ በሆነ መልኩ ለራሳችሁ ማስቀመጥ፣ በኋላ ጊታር ኤክሰርሳይዝ ስትሰሩ፣ የተለያዩ አይነት ቴክኒክ ስትሰሩ ግራ አትጋቡም ወይም መሀል ሜዳ ላይ አትቀሩም። ለምን እንደምትሰሩ ታውቃላችሁ። ወደ ደረጃ 3 ስትሄዱ ይህንን ታሳቢነት ማድረግ አለባችሁ። ወደ ደረጃ 3 ላይ ስትገቡ አሁን ግልጽ ሆነላችሁ ምን አይነት ሙዚቃ ይበልጥ መስራት እንደምትፈልጉ። ዣንራ ፓፕ ነው፣ ጃዝ ነው፣ የመሳሰሉት ነገር። እሱን ግልጽ ካረጋችሁ በኋላ እዛ ዣንራ ላይ ይበልጥ ተፈላጊነት ወይም ደግሞ አስፈላጊ ነው፣ ይጠቅማል የምትሉትን ቴክኒክ መማር፣ ራሳችሁን ማስተማር ይሆናል ማለት ነው። እሱም ደግሞ የሚሆነው በየቀኑ 20-30 ደቂቃ እየሰጣችሁ እነዛ ቴክኒክ ላይ ያተኮሩ ኤክሰርሳይሶችን መስራት ሊሆን ይችላል። ኤንዲንግ ቴክኒክ ሊሆን ይችላል፣ ቤንዲንግ ቴክኒክ ሊሆን ይችላል፣ አልተርኔት ፒኪንግም ሊሆን ይችላል። ያ ማለትም ጊታሩን ወይም ደግሞ ሽቦውን ፒክ የምታደርጉበት ባላችሁበት ቦታ መሰረት አድርጋችሁ ባላችሁበት ቦታ መሰረት አድርጋችሁ የፒኪንግ አይነታችሁን የምታስተካክሉበት ሌሎች አይነት ቴክኒኮችም አሉ። እንደ ስላይድ ላችሁ ሶሎ ራሳችሁን ማስተማር፣ እያንዳንዱን ኖት በጆሮ መልቀምን መማር ይኖርባችኋል። ሶሎ ማለት ጊታሪስቱ በነፃነት ሜሎዲ የሚሰራበት ነው፣ የራሱን ኢንተርፕሬቴሽን ማለት ነው። ያም ደግሞ ሜሎዲ ሊሰራ የሚችለው ሰውየው ወይም ደግሞ ሙዚቀኛው ከሚጫወትበት ስኬል ላይ ተነስቶ ነው። ስለዚህ የስኬል ጥሩ እውቀት ካላችሁ ሶሎ የመስራትም አቅም ይኖራችኋል። ሶሎ ለመስራትም የምትጀምሩት ሌላ ሰው በሰራው ሶሎ እሱ ለመድገም መሞከር ነው። እሱን ነፃነት ስታገኙ የራሳችሁን ሶሎ ለመስራት ስኬሉን የተከተላችሁ የራሳችሁን መስራት ትችላላችሁ። እስከዛ ግን የሌሎችን ሰዎች ሶሎች
ማድመጥ መስራት ይኖርባችኋል። እኔም ደግሞ ለዚህ የምጠቀመው አንድ አፕሊኬሽን አለ፣ ቲሲ ኦዲዮ ይባላል። ፕሌይ ስቶር ላይ ታገኙታላችሁ። ሰው የምትመርጡትን ዘፈን ፍጥነቱን እየቀነሳችሁ ወይም ደግሞ ኪውን እየጨመራችሁ እየቀነሳችሁ መጫወት የምትችሉ መስማት የምትችሉበት ኦዲዮ ፕሌየር ነው። ይሄ ለምን ይረዳችኋል? ሁሉም ሙዚቃ አንዳንድ ሶሎ ፈጣን፣ አንዳንድ ሶሎ ደግሞ ቀስ ያለ ምናምን ስለሚሆን እናንተ እንደምትፈልጉት እያፈጠናችሁ እያቀዘቀዛችሁ የምትሰሙት ኦዲዮ ፕሌየር ነው። ደረጃ 4 ላይ ስትደርሱ አሁን ደግሞ ይበልጥ ጥልቅ ያለ ሰፋ ያለ የሙዚቃ ጨዋታ እውቀት ይኖራችኋል። ስለዚህ ይህንን ደግሞ ይበልጥ ማዳበር የምትችሉት ከሌሎች ባንድ ሜምበሮች ከሌሎች ሙዚቀኞች ጋር በማሳለፍ ይሆናል። ይህም ይበልጥ ኢምፕሮቫይዜሽናችሁን ያስተካክልላችኋል። ከሌሎች ሙዚቀኞች ጋርም ደግሞ መስራት ማትችሉ ከሆነ የተለያዩ አይነት ባክ ትራኪንጎች አሉ። እዚህ ዩቲዩብ ላይ ማግኘት ትችላላችሁ። ሊንኩንም እዚህ ከስር አስቀምጥላችኋለሁ። ስለዚህ በዚህ መልኩ የራሳችሁን የጊታር ጨዋታ ፍላጎት ካወቃችሁ እናንተ ወዴት አቅጣጫ መሄድ እፈልጋለሁ የሚለውን ነገር ከያዛችሁ ይህንን መንገድ በመጠቀም የራሳችሁን የጊታር ጉዞ መጨመር ማስተካከል ትችላላችሁ። ይህም በጠቅላላ ያወራሁትን ደግሞ በፒዲኤፍ ፋይል ከስር ዲስክሪፕሽን ላይ ስለማስቀምጥ እዛ ገብታችሁ ማግኘት ማውረድ ማንበብ ትችላላችሁ። እሺ ቀጣይ ጥያቄ፣ ሰላም ዳጊ፣ ስለ ኮርድ ፕሮግሬሽን እና እንዴት በእነሱ ተመስርተን ሶልፉል የሆኑ ሚውዚክ ክሬት ማድረግ እንደምንችል ቪዲዮ ስራለን። ኦኬ ኮርድ ፕሮግሬሽን ማለት የሙዚቃውን ስሜት መወሰን የሚችሉ ከሁለትና ከዛ በላይ ኮርዶች ናቸው። ይበልጥ ደግሞ ወደ ሶልፉል ወይ ደግሞ ጃዚ የመሳሰሉት ቦታ ላይ ደግሞ መሄድ ከፈለግን ሳንወድ በግዳችን ምን መጠቀም ይኖርብናል? ኤክስቴንሽኖች ማለት ኦልሬዲ ከምንጫወታቸው ኮርዶች ላይ ተነስተን ተጨማሪ ኖቶችን መጠቀም ማለት ነው። እነዚህ የምንጨምራቸው ኖቶች እዛው ከቅኝቱ ላይ ተገን አድርገው የምናገኛቸው ድምጾች ናቸው። ከኦፕን ኮርድ እንጀምርና ወደ ባር ኮርድ ስለ ኤክስቴንሽኖችን እንወያያለን። ከኦፕን ኮርድ ስንጀምር ከሲ እንጀምር። የሲ ኦፕን ኮርድ ይሄ ነው። ይህንን ሞር ሶልፉል ማድረግ ወይ ደግሞ ሞር ጃዚ ወይም ደግሞ ስሜቱን ለመቀየር ስንፈልግ መጀመሪያ የምንጠቀመው ሰቨንስ ኮርድ ይባላል። ሰቨንስ ኮርድ ምን ማለት ነው? ኮርዱን ከምንደረድርበት መነሻ ድምፁ እንደስ ኬስ ሲ ሄደን ሰባተኛውንም ድምፅ እናካትታለን። ኖርማሊ ሲ ሜጀር ኮርድ ውስጥ ሰባተኛው ድምፅ የለም። አንደኛው ድምፅ አለ፣ አምስተኛው ድምፅ አለ፣ ሶስተኛ ድምፅ አለ። እንደዛ ነው። ከዛ እዛ ነው የሚደረደረው ትራያድ ወይም ደግሞ ኮርድ አብዛኛው ጊዜ። አሁን ግን ለየት ያለ ድምፅ መፍጠር ከፈለግን ሰባተኛውንም ድምፅ ማካተት ይኖርብናል ማለት ነው። ስለዚህ ምን እናደርጋለን? ሲ ሜጀር እንደዚህ ነው። ሰቨንዝ ደግሞ እንዴት ነው የምንይዘው? ይሄ ሌባ ጣቴን አያችኋት? እሷን ማንሳት ነው። ምክንያቱም እሷ ምንድነች? ሲ ነች። ከሲ ምንወድ ከሆነ ቢ ነው። ቢ ማለት ደግሞ ሲ ሜጀር ስኬል ላይ ሰባተኛው ድምፅ ነው። ሰው እሱን አውጥተን አሁን ስንጮት እንዴት ነው የሚሆነው? ስሜቱ ተሰማችሁ? ይሄ ሜጀር ነው። ሰቨንዝ ተረዳችሁኛ? ሰቨንዝ ማለት ኤክስቴንሽን ነው። ኤክስቴንሽን ደግሞ ከምንጫወታቸው ኮርዶች ወጣ ያሉ ድምጾች የምንጠቀሙ፣ እነዛ ድምጾች ደግሞ የምንጠቀማቸው የምንጨምራቸው ድምጾች ስቲል ከኮርዱ ላይ ወይም ደግሞ እነዛ ደግሞ ድምጾች ስቲል ከቅኝቱ ላይ ከስኬሉ ላይ የምንጠቀማቸው ድምጾች ናቸው። 4 3 2 1 4 3 2 1 ማለት ዲሴንድ እያደረገ የሚመጣ ግን ይህንን ለየት ያለ ስሜት እንዲሰጠው አሁን ምን እናደርጋለን? ኤክስቴንሽኖች እንጨምርበታለን እዛው። እንደዚህ አይነት ኤክስቴንሽኖች በመጠቀም ኦልሬዲ ያሉትንም ኤግዚስቲንግ ኮርድ ፕሮግሬሽኖችንም ሶልፉል ማድረግ ይቻላል። እሺ ሶስተኛ ጥያቄ፣ ዳጊ አንድ ዘፈን ወይ ሙዚቃ ሰምተን እንዴት ነው ትክክለኛ ኮርዱን ማውጣት የምንችለው? ፕሊዝ መልስልኝ። እንዴት መሰላችሁ? እኔ እውነቱን ነግራችኋለሁ፣ ፐርፌክት ፒች የለኝም። ያ ማለትም የምሰማው ድምፅ ይሄ ነው ምናምን ብዬ ማውራት አልችልም፣ ግን ሪሌቲቭ ፒች አለኝ። ያ ማለትም ሪሌቲቭ ፒች ማለት አንዱ ድምፅ ወደዛኛው ድምፅ ሲሄድ ምን ያህል ርቀት ሄዷል የሚለው ነገር መገመት ማወቅ አይከብደኝም። ያም ደግሞ በልምምድ የመጣ ነገር ነው እንጂ በተፈጥሮ ምንም አይነት የሙዚቃ እውቀት የለኝም። አሁን 23 ዓመቴ ነው። 20 ዓመቴ ላይ ነው ሙዚቃን በደንብ ፐርሲው ማድረግ የጀመርኩት። እንደ ሳይንስ
ማንበብ ማጥናት የጀመርኩት። ሪሌቲቭ ፒች ነው የሚያስፈልጋችሁ። ነገር ግን አሁን 21ኛ ክፍለ ዘመን ላይ ነው ያለነው። ስለዚህ ቴክኖሎጂን አለመጠቀም በበኩሌ ሞኝነት ነው ብዬ ነው የማስበው። ስለዚህ አብዛኛው ጊዜ በጆሮዬ ለመፍታት እሞክራለሁ። ያ ማለትም ሙዚቃ ስሰማ መነሻ ድምፅ፣ እያንዳንዱ መነሻ ድምፅ የቱ ጋር ነው የሚለውን ነገር በማየት በመስማት ምን አይነት ኮርድ እንደሆነ ለማወቅ ለመረዳት እሞክራለሁ። አንድ ሙዚቃ ላሰማችሁ። ኢንትሮ ላይ እንደሰማችሁት ያለው ድምፅ አለ። አብዛኛው ጊዜ ኢንትሮ ላይ የምንሰማው ድምፅ ነው እንደ ኮርድ ፕሮግሬሽን ሙሉ ሙዚቃው ላይ የሚጠቀሙት። ስለዚህ ያን ድምፅ ማግኘት ስለዚህ ነው ሙዚቃው ላይ ያለው ኮርድ ፕሮግሬሽን አብዛኛው ቦታ ላይ እሱን ድምፅ ማግኘት ይሆናል ማለት ነው። አይደለም ያገኘው እዚህ ጋር ይሄ ነው ድምፁ። እነዚህን ድምፆች ካገኘን በኋላ ምንድን ነው የሚቀረን? ማይነር ነው ወይስ ሜጀር ነው? ይሄ ማይነር ነው ወይስ ሜጀር ነው? ይሄ ማይነር ነው ወይስ ሜጀር ነው እያልን መወሰን ነው። አንድ ላይ ከሙዚቃው ጋር ስሙት። አይደለም የመጀመሪያው ማይነር ነው፣ የሁለተኛው ማይነር ነው። ሜጀር አድርጌ ሞክሬ ነበር። ይሄ ማይነር አይደለም። ከዛ ይሄ ሜጀር ሴንስ ይሰጣል። ኤግዛክትሊ እንደ ሙዚቃው አይደለም፣ ግን አይ አንደርስታንድ አሁን ሙዚቃው እንዴት እየሄደ እንደሆነ። እዚህ ላይ ነው ያለው። ለኮፒራይት ብዬ እንትናለሁ አላስቀጥለም። እዚህ ላይ ነው ያለው። በጆሮ ማለት ይሄ ነው። እየሰማችሁት መነሻ ድምፁ እያላችሁ ሜጀሩን ማወቅ ነው። ይሄ ማለት ይሄ ሰከንድ 6 1 5 ማለት ነው። ሁለት አይነት ሶፍትዌሮች አሉ የምትጫወቱትን ወይ ደግሞ የምትፈልጉትን ሙዚቃ ኮርዱን የሚነግራችሁ። የመጀመሪያው ኮርድ ትራከር ይባላል። እትን አፕሊኬሽን የሞባይል አፕሊኬሽን ነው። ኦፍላይን አንዴ ዘፈኑን ወይ ሙዚቃውን ካወረዳችሁት በኋላ ምን እንደሆነ እንዴት ኮርዱ እንደሆነ እዛው ይነግራችኋል። ሁለተኛው ደግሞ የምጠቀመው ኮርዲፋይ ነው። ኮርዲፋይ ደግሞ ኦንላይን ከሆናችሁ ሁሌ በስልካችሁም ሆነ በፒሲ የምትፈልጉትን ሙዚቃ ሰርች ታደርጋላችሁ። ዩቲዩብ ላይ ካለ ያንን ያወርድላችሁና እዛው ላይቭ ላይ ኮርዱ ምን አይነት እንደሆነ ያሳያችኋል። ለተጨማሪ የጊታር ጥያቄዎች እንዲሁም ደግሞ እኔም ለምለቃቸው ነገር በጠቅላላ በየጊዜው ቶሎ እንዲደርሳችሁ ቴሌግራም ቻናል መቀላቀል እንዳትረሱ። እዚህም ቤተሰብ እንኖር ሸጋ ይሆናል፣ አሪፍ ይሆናል። እኔም ቀጥታ መማር የምትፈልጉ ከሆነ ኦንላይን ክላሶች እሰጣለሁ። እዛም እኔን ለማናገር እዛው ቴሌግራም ግሩፕ ቻት ላይ ዩዘር ኔም አለ፣ ገብታችሁ አናግሩኝ። እናንተን ለመርዳት ተጨማሪ መረጃዎችን ለመስጠት ከምን ጊዜ በላይ ዝግጁ ነኝ። ቸር ሰንብቱ።